ሰላም እንዴናችሁ ጠበቃ ሄኖክ ነኝ ብዙ ጊዜ ከምትጠይቃችሁ ጥያቄዎች አንዱ ምንድነው አንድ ሰው በወንጀል ጉዳይ ተጠርጥሮ ፍርድ ቤት ሲቀርብ ወንጀለኛ ሊሆን ይችላል ወይስ ደግሞ ነፃ ሊባል ይችላል የሚል ጥያቄዎች የማይቀር ጥያቄ ነው ስለዚህ ይሄንን ለማወቅ የሚያስችል ነው ይህ ቪዲዮ ማለት ነው ይሄን ቪዲዮ አይታችሁ ከጨረሳችሁ በኋላ በእርግጠኝነት ስለ ወንጀል ህግ በጣም ብዙ ነገሮች ተረዳላችሁ ብዬ አስባለሁኝ እንግዲህ አንድ ሰው በወንጀል ህጋችን ጥፋተኛ ነው ወር ደግሞ ነፃ ነው ተብሎ መጨረሻው ሊታወቅ የሚችለው በማስረጃ ተረጋግጦ ሶስት የሆኑ ኤሌመንቶች ወይ ደግሞ ፍሬ ነገሮች ተሟልተው ሲገኙ ነው ይሄን ጉዳይ የምናገኘው እንግዲህ በወንጀል ህጋችን አንቀጽ 23 ንዑስ ቁጥር 2 ላይ ነው እነዚህ ሶስት ነገሮች አንድ ላይ መሟላት አለባቸው እነዚህ ሶስት ነገሮች ምንድናቸው አንደኛው ህጋዊ ፍሬ ነገር ይባላል ወይ ደግሞ ሌጋል ኤሌመንት ይባላል ሁለተኛው ደግሞ ግዙፋዊ ፍሬ ነገር ወይ ደግሞ ማቴሪያል ኤሌመንት ይባላል ሶስተኛውና የመጨረሻው ደግሞ የሞራል ኤሌመንት ወይ ደግሞ የሞራላዊ ፍሬ ነገር ይባላል ስለዚህ የመጀመሪያውን ስንመለከት የህጋዊ ወይ ደግሞ ይሄ ሌጋል ኤሌመንት ያለው ምንድነው አንድ ድርጊት ወይ ደግሞ አንድ ጉዳይ በወንጀል ህጋችን ወይ ደግሞ በሌሎች ህጎች ላይ ወንጀል ነው ተብሎ ተጽፎ ወይ ደግሞ ተደንግጎ ከተገኘ ያ ነገር ያስቀጣል እንደማለት ነው ሁለተኛውና በጣም ወሳኙ ደግሞ ግዙፋዊ ወይ ደግሞ ይሄ ማቴሪያል ኤሌመንት የሚባለው ነው ይሄ ማለት ማቴሪያላይዝ ማድረግ ወይ ደግሞ ያን ነገር ማድረግ እንደማለት ነው አንድ ሰው እንግዲህ አባቱ ወይ እናቱ ወይ ደግሞ ጎረቤቱ ባደረገው ድርጊት እሱ ተጠያቂ ሊሆን የሚችልበት አግባብ አይኖርም ይሄ ፕሪንሲፕል ከዚህ የመነጨ ነው ስለዚህ ያ የተባለው ድርጊት ወይ ደግሞ ተደረገ የተባለው የተጠረጠረበት ድርጊት በተጠረጠረው ሰው በራሱ መደረግ ይኖርበታል ማለት ነው አንዳንድ ጊዜ አክቹአሊ ምንድነው ይሄ ማስተርማይንድ የሚባሉ ሰዎች አሉ ማስተርማይንድ ማለት ድርጊቱ የሚፈጸሙ በሌሎች ሰዎች ነው ማስተርማይንድ ሆኖ ግን ከላይ የሚያዝ ድርጊቱ እንዲደረግ የሚያደርግ ሰው በእንዲህ አይነት ሁኔታ ሊቀጣ የሚችልበት ሲቹዌሽን አለ ሶስተኛው ደግሞ ሞራል ኤሌመንት ወይ ደግሞ ፍሬ ነገር የሚባለው ምንድነው ከአስተሳሰብ ጋር የሚገናኝ ነገር ነው አንድ ሰው ያን የተጠረጠረበትን ድርጊት አስቦ ነው ያደረገው ወይ ደግሞ በቸልተኝነት ነው ያደረገው ማለት ነው በቸልተኝነት በወንጀል ሊያስጠይቅ የሚችለው በወንጀል ህጋችን ላይ በግልጽ በቸልተኝነት ይሄን ማድረግ ያስቀጣል ተብሎ ከተቀመጠ ነው እንደዛ ተብሎ ካልተቀመጠ ግን አያስቀጣም ማለት ለምሳሌ ከአሽከርካሪዎች ጋር በተገናኘ በቸልተኝነት የሚቀጡበት ድንጋጌ አለ 543 እና ተከታዮቹ ማለት ነው ስለዚህ እነዚህ ሶስት ነገሮች ሲብራሩ ይሄን ይመስላሉ ማለት ስለዚህ አንድ ሰው እነዚህን የነገርኳችሁን ሶስት ነገሮች በአንድነት አድርጎ ከተገኘ ወንጀለኛ ይባላል አንዱ ደግሞ ሚስ ከተደረገ ወንጀለኛ አይባልም ማለት ስለዚህ እነዚህ ሶስት ነገሮች በአንድነት ተሟልቶ ሲገኙ ነው አንድ ሰው ጥፋተኛ ወይ ደግሞ ወንጀለኛ ተብሎ ቅጣት የሚወሰንበት ማለት ነው ከዚህ አንድ ኤክሰፕሽን አለ ምንድነው በሰው የተሰሩ ወይ ደግሞ የተቋቋሙ ድርጅቶች ለምሳሌ PLC ሼር ካምፓኒዎች በተመለከተ ኤክሰፕሽኑ ምንድነው እነዚህ ድርጅቶች ያው እንግዲህ እንደምታውቁት በሰው የተቋቋሙ ስለሆኑ ራሳቸው ድርጊት ሊያደርጉ አይችሉም ስለዚህ ማናጀሮቹ የድርጅቱ ማለት ነው ወይ ደግሞ ኃላፊዎቹ ወይ ሰራተኞቹ ባደረጉት ድርጊት አንድ ድርጅት ሊከሰስና ጥፋተኛ ሊባል ይችላል ማለት ነው ጥፋተኛ ተብሎ የሚቀጣው ቅጣት ያው እንደሚታወቀው መቀጮ ወይ ደግሞ ገንዘብ ነው ከዛ ውጪ ግን በተጨማሪነት ድርጅቱ እንዲፈርስ የሚችልበት የህግ አግባብ ይኖራል ማለት ነው ስለዚህ እነዚህ ሶስት ኤሌመንቶች ቀደም ብዬ ነገርኳችሁ ካወቃችሁ የወንጀል ህጋችንን በጣም በብዙ መንገድ ትረዱታላችሁ ብዬ አስባለሁ